ቋንቋን ያለማወቅ የሚያስከትለውን ጉዳት ስንቶቻችሁ ታውቃላችሁ? እስኪ ይህንን ቪዲዮ አይተን እንመለስ። ፒ በእንግሊዘኛ ወራጅ አለ በይ። አላውቅም። እሺ እስኪ ሞክሪ። አላውቅም። እንግሊዘኛ ቋንቋን መልመድ በጣም ጠቃሚ እንደሆነ ሁላችሁም ታውቃላችሁ። በዚህ መልኩ በአማርኛ ስትጽፉለት ወዲያውኑ ወደ እንግሊዘኛ ቀይሮ የሚያስቀምጥላችሁን ሶፍትዌር ላስታውቃችሁ። በዚህ ሶፍትዌር በፈለጋችሁት ቋንቋ ስትጽፉለት ያለምንም ስፔሊንግ ስህተት በዚህ መልኩ ወደ እንግሊዘኛ በመቀየር ይሰጣችኋል። እንዲሁም በድምጻችሁ አውርታችሁለት በዚህ መልኩ ይጽፍላችኋል። ታዲያ ይህንን አስገራሚ ሶፍትዌር ከየት እንደምታገኙትና እንዴት እንደምትጠቀሙት አሳያችኋለሁ። ይሄ ቪዲዮ ከጠቀማችሁ ፎሎ ታደርጉኛላችሁ። እናንተም ይሄን ሶፍትዌር ስልካችሁ ላይ ለመጫን ስልካችሁ ላይ ወዳለው ፕሌይ ስቶር ትገባላችሁ። በመቀጠል ሰርች ቦታው ላይ ትመጡና ባለዳ ቲፕስ ብላችሁ በዚህ መልኩ ሰርች ታደርጋላችሁ። በመቀጠል ይሄ አፕሊኬሽን ይመጣላችኋል። ይሄን አፕሊኬሽን ስልካችሁ ላይ ዳውንሎድ አድርጋችሁ ኦፕን ብላችሁ ትከፍቱታላችሁ። በመቀጠል አፕሊኬሽኑን በዚህ መልኩ ያመጣላችኋል። ከላይ ሰርች ቦታው ላይ ትጫኑና KBR ብላችሁ በዚህ መልኩ ሰርች ታደርጋላችሁ። በመቀጠል በዚህ መልኩ ይህ ፎቶ ይመጣላችኋል። ይሄን ፎቶ በመጫን ወደ ውስጥ ትገባላችሁ። ከዛ እንዲህ ትንሽ ወደ ታች ሄዳችሁ ዳውንሎድ የምትለውን ቦታ በመጫን አፑን ከፍታችሁ ወደ ውስጥ ገባላችሁ። በመቀጠል በዚህ መልኩ ያመጣላችኋል። የሚጠይቃችሁን ፍቃድ ከሰጣችሁት በኋላ ደን ትሉታላችሁ። ከዛ ላንጉዌጅ የምትለውን ቦታ በመጫን አድ ኪቦርድ ትሉታላችሁ። በመቀጠል አማርኛን ወይም እናንተ ትራንስሌት ማድረግ የምትፈልጉትን ቋንቋ ትመርጡለታላችሁ። ከዛ ደን በማለት ወደ ማንኛውም ቴክስት መላላኪያችሁ ትሄዱና በዚህ መልኩ በአማርኛ ስጽፉለት እሱ በቀላሉ ወደ እንግሊዘኛ ቀይሮ ይሰጣችኋል። እንደዚህ አይነት ጠቃሚ ቪዲዮ በየቀኑ እንዲደርሳችሁ ፎሎ፣ ላይክ ማድረግ እንዳትረሱ። ይመቻችሁ።